ሰላም ጤና ይስጥልኝ የተከበራችሁ ኢትዮጵያውያን ኤርትራውያን ይህንን ፕሮግራም ከመላው የዓለም ዳርቻ ሆናችሁ የምትከታተሉ እንኳን በሰላም ወደ ኒውሮ ሪሴት ፖድካስት መጣችሁ እያልኩኝ በእውነት እጅግ በጣም ደስ ብሎኛል። አንድ ብለን የጀመርነው ዛሬ ቀን 4 ላይ ደርሰናል። በእውነቱ ይሄ በጣም ትልቅ ድል ነው። ሰለብሬት ልታደርጉ ይገባል። ኮንግራቹሌሽንስ። እንግዲህ ቃል በገባሁላችሁ መሰረት በዚህ ኤፒሶድ አብረን የምናየው ውስዋስ ሲመጣብን ወይም ደግሞ ክሬቪንግ ሲመጣብን እንዴት አድርገን ነው የነርቭ ስርዓታችንን እንደ መጀመሪያ እርዳታ መጠቀም የምንችለው የሚለውን አብረን የምናይ ይሆናል። እንግዲህ በቀን 4 ላይ ሆነን በጣም ልናስብበት የሚገባው ነገር እንደዚህ ኃይለኛ የሆነ ቁማርን የመጫወት ውስዋስ ሲመጣብን እንዴት አድርገን ራሳችንን ልናድን እንችላለን፣ እንዴት አድርገን ሰርቫይቭ ማድረግ እንችላለን የሚለው ነገር ነው። እንግዲህ ክሬቪንግ ሲመጣ ወይም ደግሞ ውስዋስ ሲመጣ አይምሯችን ልክ ሌባ በር ላይ ሲደርስ አላርም እንደሚጮኸው ወይም ደግሞ ለምሳሌ ልጆች መኪና ሲነቁ መኪና እንደሚጮኸው አይምሯችን መጮህ ይጀምራል። አይምሯችን በሚጮህበት ሰዓት አንድ የአይምሯችን ክፍል ሙሉ ሰውነታችንን ይቆጣጠራል። ይሄ የአይምሮ ክፍል አሚግዳላ ይባላል። አሚግዳላ እንግዲህ ምናልባት ትዝ የሚላችሁ ከሆነ ዋነኛ ስራው የፋይት ወይም ደግሞ ፍላይት ሪስፖንስን ትሪገር ማድረግ ነው። እንግዲህ በዚህ ሰዓት አይምሯችን ምን ብሎ ይጮሃል ማለት ነው? ቁማር ካልተጫወትኩ በስተቀር ምንም ሰላም አላገኝም ብሎ ይጮሃል ማለት ነው። በዚህ ሰዓት ከዚህ ቀደም እንደነገርኳችሁ ይሄ ነገር በሚፈጠርበት ሰዓት ይሄ የሚያስበው የአይምሮ ክፍላችን ዝግ ነው የሚሆነው። ይሄ ፕሪፍሮንታል ኮርቴክስ የምንለው ዝግ ነው የሚሆነው። ስለዚህ ሪዝን ማድረግ አትችሉም፣ ማመዛዘን አትችሉም። የነገሮችን ኮንሲኩዌንስ ወይት አድርጋችሁ ይህም ባረግ እኮ እንዲህ ይሆናል፣ ያም ባረግ እኮ እንዲህ ይሆናል ማለት አትችሉም። ዓላማችሁን ማስታወስ አትችሉም። እቅዶቻችሁን ማስታወስ አትችሉም። በዚህ ሰዓት ኃይለኛ የሆነ ፊዚዮሎጂካል አሮዛል ውስጥ ነው የምትገቡ ማለት ነው። ስለዚህ ዛሬ ምንድን ነው የምናደርገው? እንደዚህ አይነት ነገር ሲፈጠር ከአይምሯችሁ ጋር ለማውራት አትሞክሩ። ይልቁንስ ከማን ጋር ነው የምናወራው? ከነርቭ ስርዓታችን ጋር እናወራለን ማለት ነው። በተለይም ደግሞ የቬገስ ነርቭ የሚባለውን ከሱ ጋራ እናወራለን ማለት ነው። እንግዲህ ከዚህ ቀደም አንድ ቴክኒክ ነግሬያችሁ ነበር። ምናልባትም በቀን 1 ላይ ስትከታተሉ እንደነበረው አንደኛው ቴክኒክ ፊዚዮሎጂካል ሳይን መላክ ነው ወደ ነርቭ ሲስተማችን። ፊዚዮሎጂካል ሳይን ለምንድን ነው የምንልከው? ውስዋስ ኃይለኛ የሆነ ውስዋስ ሲመጣ መጀመሪያ የሚያደርገው ነገር ምንድን ነው? የልብ ምታችን እንዲጨምር ያደርጋል። አተነፋፈሳችን ሻሎ እንዲሆን ያደርጋል። ስለዚህ ቶሎ ቶሎ ተነፍሳላችሁ ማለት ነው። ይሄ በጣም የሚታይ ፊዚዮሎጂካል የሆነ ለውጥ ነው ማለት ነው። ስለዚህ ሰው ብቻ አይደለም፣ የሚገርማችሁ ሁሉም አጥቢ እንስሳቶች አንድ ቴክኒክ ይጠቀማሉ ይህንን ነገር ለማረጋጋት። የልብ ምታቸውን ቶሎ ለመቀነስ የሚጠቀሙት አንድ ቴክኒክ አለ። እሱ ቴክኒክ ምንድን ነው? በጣም በብዛት ከሰውነታችሁ ውስጥ ካርቦን ዳይኦክሳይድ ማስወጣት። በብዛት ካርቦን ዳይኦክሳይድ ማስወጣት። ይሄ በጣም በሚገርም ሁኔታ በፍጥነት የልባችሁ ምት ያረጋጋዋል። ምንድነው የምናደርገው ማለት ነው? ዲፕ ብሪዝ እንወስዳለን ማለት ነው። ጥልቀት ያለው ትንፋሽ ወደ ውስጥ እንስባለን። በምን? በአፍንጫችን። አፋችንን ዘግተን በአፍንጫችን። ልክ ሳምባችን ሙሉ እንደሆነ ሲሰማን ለሰከንድ እንይዘውና ቀስ ብለን በአፋችን በኩል ቀስ ብለን እናስወጣዋለን፣ ወደ ውጭ እንተነፍሳለን። ይህንን ደጋግመን በምናደርግበት ሰዓት አንድ ነገር ይፈጠራል። ሪላክስ ስታደርጉ ይሰማል። ትከሻችሁ ሪላክስ ሲያደርግ፣ ቸስታችሁ ጋር ሪላክስ ሲያደርግ፣ ኢቨን ይሄ ጉንጫችሁ ላይ ያለው ጡንቻ ሪላክስ ሲያደርግ ይሰማችኋል። ስለዚህ በዚህ መልኩ ለነርቭ ሲስተማችን ሁሉም ነገር ሰላም መሆኑ መልእክት መላክ እንችላለን ማለት ነው። እንግዲህ እዚህ ጋር ዲፕ ብሪዝ አሪፍ ቴክኒክ ነው፣ ግን ከሱም ውጪ ሰውነትን የሚያካትቱ ነገሮችን የምታደርጉ ለነርቭ ሲስተማችሁ መልእክት መላክ ትችላላችሁ። ኤኒቲንግ ፊዚካል፣ ለምሳሌ ፑሽአፕ መስራት ሊሆን ይችላል፣ ስኳት መስራት ሊሆን ይችላል። ማንኛውም አካልን የሚያካትት ነገር ከሰራችሁ
ለነርቭ ሲስተማችሁ መልእክት መላክ ትችላላችሁ። ሁለተኛው መንገድ የቴምፕሬቸር ሾክ ወይም ደግሞ ማማሊያን ዳይቭ ሪፍሌክስ የሚባለው ነው። እንግዲህ በአእምሮአችን ውስጥ ይሄ ቁማር ተጫወት የሚለው የክሬቪንግ ድምፅ በጣም ሲያየል አሪፉ መንገድ ይሄ ነው። በቀዝቃዛ ውሃ ፊታችሁን መታጠብ ወይም ደግሞ በቀዝቃዛ ውሃ ሻወር መውሰድ ወይም ደግሞ እጃችሁ ላይ ልክ ዲስኮምፈርት እስከሚሰማችሁ ድረስ በረዶ እጃችሁ ላይ መያዝ። ይህንን በምታደርጉበት ሰዓት አይምሯችሁ ምን ብሎ ነው የሚያስበው? በቀዝቃዛ ውሃ ውስጥ እየሰጠማችሁ እንደሆነ አድርጎ ነው የሚያስበው። ስለዚህ አይምሯችሁ ከጋምብሊንግ ይልቅ ይህንን አሁን የተከሰተውን ጉዳይ ፕራዮሪታይዝ ያደርጋል ማለት ነው። የመጀመሪያ ስራው የሚያደርገው ይህንን ነገር ሰርቫይቭ ማድረግ። ስለዚህ ምንድነው የሚያደርገው? የደም ፍሰትን ወደ ቫይታል ኦርጋን ብቻ እንዲሆን ያደርጋል። ወደ አይምሯችሁ፣ ወደ ልባችሁ፣ ወደ ሳምባችሁ፣ ወደ ጉበታችሁ እና ወደ ኩላሊት ወደ እነሱ ብቻ እንዲሆን ያደርጋል። ይህንን በሚያደርግበት ጊዜ የልብ ምታችሁ ይቀንሳል፣ ፋሻችሁ ይስተካከላል። ቀስ ብላችሁ መተንፈስ ትጀምራላችሁ። ይህንን በምናደርግበት ጊዜ እንግዲህ ለነርቭ ሲስተማችን መልእክት ላክን። አይምሯችን ከዛ ምን ይመርጣል ማለት ነው? ሰርቫይቫሉን ይመርጣል ማለት ነው። ሰርኪዩቱን ሃክ አደረግነው ማለት ነው። ሶስተኛው መንገድ የ90 ሰከንድ ሩል የሚባል አለ። ይህንን ያገኘችው ዶክተር ጂል ቦልት ቴይለር ትባላለች። ኒውሮ አናቶሚስት ናት። ምንድን ያገኘችው ነገር አንድ ኢሞሽን የፈጠረው ኒውሮ ኬሚካል ከ90 ሰከንድ በላይ መቆየት አይችልም። ከ90 ሰከንድ በኋላ ከሰውነታችን ውስጥ ይወገዳል። ስለዚህ አንድ ሰው ያቺን 90 ሰከንድ ሰርቫይቭ ማድረግ ከቻለ ሐሳብ በመስጠት ካልመገበው ሰውነት ውስጥ ይወጣል ማለት ነው። ክሬቪንግ ልክ እንደ ማዕበል ነው። ካሳለፋችሁት ያልፋል ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? ያቺን 90 ሰከንድ ምናልባትም ታይመር ሰዓት ይዛችሁ ካውንት ዳውን በማድረግ ወይም ደግሞ ዲፕ ብሪዝ በማድረግ ወይም ደግሞ ቴምፕሬቸር ሾኩን በመስጠት ማሳለፍ ትችላላችሁ ማለት ነው። እንግዲህ እነዚህን ቴክኒኮች በመጠቀም የሚመጣብንን ኃይለኛ የሆነ የወስዋስ ስሜት፣ ቁማር ተጫወት የሚል የወስዋስ ስሜት ማሳለፍ እንችላለን ማለት ነው። ከማጠቃለሌ በፊት አንድ ነገር ልበላችሁ። ቀን 4 ራሳችሁን ስለማትረፉ እነዚህን ዘዴዎች በመጠቀም ራሳችሁን ልታተርፉ ይገባል። አይምሯችሁን ለመጠቀም አትሞክሩ። ይልቁንስ ለነርቭ ሲስተማችሁ ሰውነታችሁን በመጠቀም መልእክት ላኩለት። ይህንን ካደረጋችሁ የሚመጣባችሁን ቁማር ተጫወት ማዕበል ማሳለፍ ትችላላችሁ። ነገ በቀን 5 ስለ ተስፋ መቁረጥ ውሸት አብረን የምናይ ይሆናል። እባካችሁን የቀን 4ን ወርክሺት መስራታችሁን አትርሱ። ይህ ፕሮግራም ደግሞ ከጠቀማችሁ ሌላ አንድ ሰውንም ደግሞ ሊጠቅም ስለሚችል ላይክ፣ ኮመንት፣ ሼር ማድረጋችሁ እንዳይረሳ። ሀስታ ፕሮንቶ